ጤና ይስጥልኝ ውድ የተከበራችሁ ኢትዮጵያውያን ወንድሞቼና እህቶቼ እንደምን ከርማችኋል? ሰላም ናችሁ ወይ? እንዴት ነው ሳምንቱ? እንዴት አለፈ በእናንተ በኩል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ተጠፋፋን አይደለም? አልናፈኳችሁም? ይገርማችኋል ባለፉት 2 ሳምንታት ትንሽ አንዳንድ መጥፎ ሁኔታዎች ተከስተው ነበር እኔ ጋር እና አሁን ግን ነገሮች ሁሉ እንደገና ተስተካክለው አሁን ደግሞ የመረጋጋት ሁኔታ ላይ ነው ያለሁት። እንደምታውቁት ይሄ ዓለም በሰይጣን የሚመራ ዓለም በመሆኑ ሰይጣን ደግሞ ዋናው ኦብጀክቲቭ ስራው ምንድነው? የሰዎችን ልጆች ከእግዚአብሔር መንገድ መነጠል ነው እና እያንዳንዳችን በየቤታችሁ ሰይጣን ማያደርሰው ማይፈጽመው ክፋት ማያደርሰው ተንኮል ማያደርሰው በሰዎች ላይ የማይፈጥረው ነገር የለም እና ብዙ ሰዎች መከራና ችግር ሲደርስ ለምን እንደሚደርስባቸው የማይረዱ ሰዎች አሉ። በበሽታ ይሁን በተለያየ በመንግስት ተጽዕኖ ይሁን በተለያየ መንገድ ችግሮች ይደርሱብናል ወንድሞችና እህቶች። ለዚህ ሁሉ ምንጩና ተጠያቂው ሰይጣን ዲያብሎስ ነው ውድ ኢትዮጵያውያን። እና ይሄንን እንድንረዳ ያስፈልጋል። የችግሮች ሁሉ ምንጭ ሰይጣን መሆኑን ካወቅን ችግሮች የሚወገዱበትን መንገድም ደግሞ እንፈልጋለን ማለት ነው። እና በህይወታችን ላይ አንዳንድ ጊዜ ያልጠበቅነውና ያላሰብነው ነገር ሊከሰት ይችላል። አሁን እኔ ባለፈው የገጠመኝን ነገር ላጫውታችሁ። ከስራ ወደ ቤት እየሄድኩኝ ያለው መንገድ ላይ ከአገር ቤት ስልክ ይደወልልኛል እና በጣም የሚያስደነግጥ መርዶ ነበረ እና የደወለችልኝ ልጅ ስትነግረኝ በቃ ማመን ነው ያቃተኝ። አንድ በጣም እንደ ቤተሰብ የማየው በጣም የምወደው ሰው እድሜው አርጅቶም አይደለም አልታመመም፣ ሰደሊ ድንገት በድንገተኛ ሁኔታ ይሞታል እና የእሱን ወሬ ስትነግረኝ አሁን ሾክድ እና ያንን ትራክ ድራይቭ እያደረኩ ነበር እና በቃ በቀጥታ ከእሷ ጋር በስልክ እያወራሁኝ ትራኩን የሆነ ቦታ ፓርክ አድርጌ በቃ በጣም በከፍተኛ ድንጋጤ ከመኪና እንዴት እንደወረድኩ አላውቀውም። ኢቨን መኪናውን እንኳን ፓርክ ያደረኩበት ቦታ የተፈቀደ ቦታ አይደለም እና ከዛ በኋላ በቀጥታ ወደ ቤቴ ነው የሄድኩት እና በጣም አዘንኩኝ። the next day ጠዋት ወደ ስራ ልሄድ ስል በሩን ሳየው የትራኩን በር ሳየው አልተዘጋም እና ገብቼ እንትን ሳይ የሆነ ሌባ ገብቶ በቃ ወረቀቶቹን ሁሉ ምስቅልቅልቅል አድርጎታል እንዳለ እና ዞር ስል ዋሌቴን የሚገርማችሁ ነገር ብዙ ጊዜ እዛው ትራክ ውስጥ ነው ማስቀምጠው። ዋሌቴ የለም። እንደገና ደግሞ ጋዝ ስቴሽን ሄጄ ጋዝ መሞላበት ታንክ ማድረግበት ካርድ አለ፣ እሱ የለም። ቬሪ ኢምፖርታንት የሆኑ ነገሮችን ለቃቅሞ ወስዷቸዋል እና አዋስ ሻክድ በቃ ምን እንደማረግ ምን እንደምወስን ምን እንደማረግ ራሱ በቃ ግራ ገባኝ። የማታው ጭንቀት በዛ በወንድማችን ሞት መርዶ አለ፣ ሀዘኑ ነበር። እንደገና ደግሞ ይሄ ነገር ሲፈጠር አስቡት እንግዲህ በቃ አእምሮዬ ስታክ አደረገ። በቃ ማሰብ ሁሉ አቃተኝ። ምክንያቱም ነዳጅ መሙላት አልችልም። መስሪያ ቤት እጄ በማግስቱ ስራዬን በአግባቡ መስራት አልችልም። መንጃ ፍቃዴ የለም። የትራኩ እንትን ውስጥ ታኮ ውስጥ የሚገባው ካርድ የለም። በአጠቃላይ በቃ ስታክ እንትን ያደረገኝ ሽባ ነው ያደረገኝ እና በዛ ሁኔታ ላይ ወላሂ ነው የምላችሁ ወንድሞቼ ምንድነው ያደረኩት? በቀጥታ ወደ ፈጣሪ ነው የጮህኩት። አምላክ ሆይ እንደዚህ አይነት ችግር ደርሶብኛል፣
ካንተ ሌላ ይሄንን መፍትሄ ሊሰጠኝ የሚችል ምንም ኃይል ምድራዊ ኃይል የለም እና እባክህ ከዚህ ከገባሁበት ማጥ አውጣኝ ብዬ ወደሱ ጮኩኝ። ለ30 ደቂቃ ያክል በቃ ያለማቋረጥ እና ይሄንን ሳደርግ በሙሉ ልቤ በሙሉ እምነት እርግጠኛ ነበርኩ አምላክ ለዛ ለተፈጠረብኝ አደጋ መፍትሄ እንደሚሰጠኝ ሙሉ እምነት ነበረኝ። ወንድሞችና እህቶች እስቲ አንድ የመጽሐፍ ቅዱስ ጥቅስ ላነብላችሁ። መዝሙረ ዳዊት ቁጥር 90 መዝሙረ ዳዊት ቁጥር 90 በልዑል ረድኤት የሚያድር በሰማይ አምላክ ጥላ ውስጥ የሚቀመጥ እግዚአብሔርን አንተ መጠጊያዬ ነህ፣ አምባዬ ነህ፣ አምላኬና ረዳቴ ነህ፣ በአንተም እታመናለሁ የሚል ተመልከቱ። እንግዲህ አንተ ረዳቴ ነህ፣ አንተ መጠጊያዬ ነህ፣ በአንተም እታመናለሁ የሚል ከዛ ወደ ቁጥር 14 ላይ ስንሄድ በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና እጋርደዋለሁ፣ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው ይላል የእግዚአብሔር ቃል እና ከተወሰኑ ሰዓት በኋላ አይኖች መከፈት ጀመረ እና በቀጥታ ወደ አለቃዬ ደወልኩ። የሆነውን ሁኔታ አስረዳሁት። ዛሬ እንደዚህ አይነት ነገር ተፈጥሯል፣ ወደ ስራ መግባት አልችልም አልኩኝ። ከዛ በኋላ እየበረረ መጥቶ አለቃዬ ኤርሳትስ ካርታ ይባላል። እንደዚህ አይነት ነገሮች ሲጠፉ ምን ሲሉ ሪዘርቭ የሚቀመጣለ ቢሮ ውስጥ። ቢሮ ሄዶ ከቢሮ አምጥቶ ያችን ኤርሳትስ ካርታ ነዳጅ የምሞላበትን አመጣና ሰጠኝ። ከዛ በኋላ ወደ ስራ ከመግባት በፊት ፖሊስ ጋር ሄድና ሪፖርት አድርግ፣ የተፈጠረብን ነገር በሙሉ አስረዳለኝ። እንዳለኝ አደረግኩ። ከዛ በኋላ በነፃነት ወደ ስራዬ ሄድኩኝ እና ትንሽ የስራ ቀኑ ረጅም ሆነብኝ። በመካከል ማስፈጸማቸው ጉዳዮች ነበሩ እና ማታ በሰላም እንቅልፍ ተኝቼ አድርኩ እና ያ በጣም አስጨንቆኝ የነበረው ነገር፣ ያ በጣም ረብሾኝ የነበረው ነገር እግዚአብሔር አምላክ ሁሉም ነገር ምን አደረገው? አቀለለው። እና ይሄ ምን ለማለት ፈልጌ ነው ወገኖቼ፣ ምንም አይነት ችግር ሲመጣባችሁ፣ ምንም አይነት መቼስ በሰው ልጅ ላይ የማይደርስ መከራ የለም። የጤና ሊሆን ይችላል። አሁን በአገር ቤት እንግዲህ እንደምትመለከቱት በጣም ውስብስብ የተለያዩ ነገሮች አሉ። በገቢዎች ሊሆን ይችላል። ገቢዎች ያልጠበቃችሁትን ያላሰባችሁትን ግብር ክፈሉ ተብላችሁ ጉሮሯችሁ ሊታነቅ ይችላል። ቤታችሁ በላያችሁ ላይ ሊፈርስ ይችላል። የተለያየ አይነት እንዳልኳችሁ ሰይጣን በተለያየ አይነት መንገድ ነው የሰው ልጆችን የሚፈትነው። ምክንያቱም ይሄ ኦልሬዲ ሪትን የተጻፈ ነገር ነው፣ ሊሆንም ግድ ነው ይላል መጽሐፉ። ምክንያቱም ያለንበት ዘመን የመጨረሻው የሰዎች ልጆች ከዚህ በኋላ በዚህ ሁኔታ መቀጠል አይችሉም። የመጨረሻው ዘመን ላይ ስለሆን እነዚህ መከራና ችግሮች ይከሰቱ ዘንድ ኦልሬዲ በትንቢት ጌታችን ኢየሱስ ክርስቶስ ያስቀመጠው ነገር ነው እና ችግሮች ሲመጡ መበሳጨት፣ ራስን ማጥፋት፣ ወደ መጠጥ መሄድ፣ ወደ አልኮል መሄድ፣ ድራግ መውሰድ፣ ትንባሆ አብዝቶ ማጨስ፣ እነዛ መፍትሄ ሊሆኑ አይችሉም። እንዲያውም እንደነዚህ አይነት ነገሮች ችግሩን ያባብሰዋል።
የመጣባችሁ ፈተና የባሰ እንደገና ያቀጣጥለዋል እና ከዛ ይልቅ ወደ እግዚአብሔር መጮህ ወደ ፈጣሪ መጮህ ለመፍትሄው በጣም በጣም ይጠቅማልና እቺን መልእክት ላስተላልፍላችሁ ነው። ከዛ በተረፈ በግሌ እውነቴን ነው የምላችሁ እንደ ሌባ እና እንደ ውሸታም ሰው የፈተነኝ የለም። እኔ በቃ ምንም አይነት በዚህ ዓለም ላይ እስካሁን በዚህ እድሜ በቃ ለዚህ የተጋለጥኩ ነኝ። ለሌባ እና ለውሸታም ለቀጣፊ ሰው የተጋለጥኩ ነኝ እና ከልጅነት ጀምሮ when I was a kid ጀምሮ በቃ በጓደኞቼም በኩል እንደዚህ በቃ ውሸታም ሰው ሌባ ሰው ከአካባቢ አይርቅም። ለምን እንደሆነ አላውቅም። እና ልጅ ሆኜ አንድ ጓደኛ ነበረኝ፣ የትምህርት ቤት ጓደኛ፣ በጣም ውሸታም የሆነ ሰው በቃ በጣም 24 ሰዓት የሚያወራው በሙሉ እና ውሸት ነበረ። በሱ የተነሳ ብዙ መከራና ስቃይ ደርሶብኛል እና በተቻለ መጠን እንደዚህ ከእንደነዚህ አይነት ክፋት ከሚሰሩ ሰዎች ራቁ እና ውሸት፣ ተንኮል፣ እንደዚህ የሰውን ሕይወት የሚያበላሽ ነገር ምንም ጥቅም የለውም እና እንደዛ የሚሰሩ ሰዎች በእውነቱ በአምላክ ዘንድ በጣም ጽዩፍ ናቸው፣ በጣም ጽዩፍ ናቸው። የዘላለም ሕይወት ከማያገኙ በምድር ላይ ከሚቀሰፉ ሰዎች መካከል እንደነዚህ አይነት የሰዎችን ሕይወት ችግር ውስጥ የሚከቱ የሰዎችን ሕይወት የሚያበላሹ እና በዛ ምክንያት በእነሱ ምክንያት ሕይወት ሊያልፍ ይችላል፣ ቤተሰብ ሊበተን ይችላል። በሰው ትዳር ውስጥ ገብተው የሰው ትዳርን የሚበጠብጡ የሰው ገንዘብን ያልሰሩበትን ገንዘብ የሚቀሙ ዘራፊዎች፣ ሌቦች እነዚህ በስጋ ስራ ተመዝግበዋል መጽሐፉ ላይ እና ሌብነት፣ ውሸት፣ ክፋት፣ ምቀኝነት፣ ተንኮል እነዚህ አይነት ስራዎች በእግዚአብሔር ዘንድ ሞገስ እንዳናገኝ የሚያደርጉ ናቸው እና ሁላችን ከእንደነዚህ አይነት ነገሮች እንድንቆጠብ በዚህ አደራ ማለት ፈልጋለሁ። በመጨረሻ አንድ ሙዚቃ ጋብዛችኋለሁ። አንድ አርቲስት ወንድማችን ለምን ይዋሻል? ምን ጥቅም አለው ይላል። ውሸት ምን ጥቅም አለው? ለምን ይዋሻል? ጉራግኛ ነው። እስቲ እንከታተለው።
ታንኪዩ አመሰግናለሁ። የሚቀጥለው ለሳምንት ላይ እንገናኝ። መልካም ሳምንት